ሰላም ተመልካቾች፣ የዛሬ ትኩረታችን የብዙዎችን ቀልብ የሳበ አሳሳቢና አወዛጋቢ ጉዳይ ላይ ነው። በቅርቡ ታዋቂው አርቲስት ካሳሁን ፍስሐን ጨምሮ ሌሎች ታዋቂ ሰዎች በአንድ ወቅት ጤነኛ ሆነው እያለ ታምሜያለሁ ብለው በማህበራዊ ሚዲያ ላይ አስደንጋጭ ዜናዎችን ሲለቁ ሰምተናል። ይህ ድርጊት አድናቂዎችን በከፍተኛ ሁኔታ አሳስቧል። በርካቶች ልባዊ ስሜታቸውን ገልጸዋል፣ ጸሎትና ምኞታቸውንም ልከዋል። ታዲያ ከዚህ ሁሉ ስጋትና ጭንቀት በኋላ የተባለው ህመም ለጤና ሳይሆን ለአንድ ምርት ማስታወቂያ ወይም ለጊዜያዊ ትኩረት እንደሆነ ሰምተናል። የሰዎችን ልባዊ ስሜት እንደ ግብይት መሳሪያ መጠቀም ምን ያህል ተገቢ ነው? ዛሬ ይህንን ጉዳይ በዝርዝር እንመለከተዋለን። የታዋቂ ሰዎችን ጤንነት አስመልክቶ የሚወጡ ዜናዎች አድናቂዎችን በእውነት ነው የሚያስጨንቃቸው። አድናቂዎች ለሚወዱት ሰው ያላቸውን ፍቅርና ስጋት ፍጹም ልባዊ ነው። ነገር ግን ይህንን የሰዎችን ልባዊ ስሜትና የጤንነት ክብደት ለጥቂት ቀናት ትኩረት ወይም ለአጭር ማስታወቂያ መጠቀም ከባድ የሥነ ምግባር ጥያቄን ያስነሳል። ጤና ማለት ቅድሚያ ሊሰጠው የሚገባ እውነተኛ ነገር እንጂ የሽያጭ ማባበያ መሆን የለበትም። ይህ ድርጊት በሕዝብና በታዋቂ ሰዎች መካከል ያለውን እምነት በሐሰተኛ ዜና መናድ እጅግ ኃላፊነት የጎደሉ ተግባር ነው። ነገ በእውነት ሲታመሙ ማን ያምናቸዋል? ሌላው ደግሞ በጤንነት ላይ መዋሸት በእውነት ህመም ላይ ላሉ ወገኖቻችን ያለንን ትኩረት፣ ስሜትና የድጋፍ ፍሰት በእጅጉ ሊቀንስ ይችላል። ህመምን እንደ ቀልድ መጠቀም የለብንም። ማስታወቂያ ለመስራት ወይም ትኩረት ለማግኘት ፈጠራ ያላቸውን አዎንታዊ የሆኑ በርካታ መንገዶች እያሉ ሰዎች ባሉባልታ ማስደንገጥና በስሜት መጉዳት አላስፈላጊና ኋላ ቀር አስተሳሰብ ነው። አርቲስቶች የብዙ ሰዎች ህይወት አካል ናቸው። ብዙዎች በየቀኑ የሚከተሏቸውና የሚያምኗቸው ሰዎች ናቸው። በዚህ መሰረት የሚያደርጉት ነገር ሁሉ ማህበራዊ ኃላፊነት ሊኖረው ይገባል። አርቲስት ካሳሁን ፍስሐ ያደረገው ድርጊት በመጨረሻ ሰዓት ለማስታወቂያ ይሁን እንጂ ያስከተለው የህዝብ ጭንቀት ትልቁ ጉዳት አስከትሏል። ይህ ድርጊት ማስታወቂያ ለመስራት አሳዛኝ ሁኔታ መፍጠር ይገባልን የሚለውን ጥያቄ እንድናነሳ ያስገድደናል። የማስታወቂያ ፈጣሪዎችና ታዋቂ ሰዎች ማህበራዊ ሚዲያን ለተመልካቾች የሚያቀርቡበት ይዘት ከመዝናኛ ባሻገር ስሜትን የሚጎዳ ወይም እውነታን የሚያዛባ መሆን አለመሆኑን መመርመር ኃላፊነት አለባቸው። የማስታወቂያ ፈጣሪዎችና ታዋቂ ሰዎች ትኩረት መሳብ ከፈለጉ አዲስ ነገርን በመፍጠር አስደሳች ነገር በማቅረብ ወይም አዎንታዊ ለውጥ ማምጣት ይችላሉ። ታዋቂ ሰዎችና አርቲስቶች ከፈጠራ ጎን ለጎን ኃላፊነት ሊሰማቸው ይገባል። የህዝብ ስሜትና የጤንነት ክብደት መሸጥ ለጥቂት ጊዜ ትኩረት ቢስብም በረጅም ጊዜ ውስጥ የሚከፍሉት ዋጋ ግን የህዝብን እምነት ማጣት ይሆናል። የማህበራዊ ሚዲያ ተጠቃሚዎች እንደዚህ አይነት አስደንጋጭ መረጃዎች ሲወጡ ይታረም ብሎ የማረምና የማውገዝ ኃላፊነት አለብን። እናንተ ተመልካቾቻችን በዚህ ድርጊት ተስማማላችሁ? ይህንን አይነት የማስታወቂያ ዘዴ ትክክል ነው ብላችሁ ታምናላችሁ? አርቲስቶች ትኩረት ለማግኘት ይህንን ማድረግ የለባቸውም ብላችሁስ ታምናላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮውን ላይክ በማድረግ ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ አግዙን። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት።